አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ሰንብታችኋል? እንዴት ናችሁ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ለየት ያሉ እቃዎች ይዘን መተናል። በሰፊው የምናሳያችሁ ይሆናል ማለት ነው። ከነዋጋ ዝርዝራቸው እስከ መጨረሻው ድረስ ቪዲዮውን ተከታተሉን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ብያለሁ። ውድ የአብዱ ዩቲዩብ ተከታታዮች እኛ ደህና ነን አልሐምዱሊላህ። ያው እንግዲህ ለየት ያሉ እቃዎች ይዘናል። ተከታተሉን። ዋጋውንም እየተናገርን እናልፋለን ማለት ነው። አይያ ይሄ ቲቪ ስታንድ ናት። ቲቪ ስታንድ ናት። 55 ኢንች ድረስ የምትይዝ ቲቪ ስታንድ ናት። ሁለት መሳቢያ ያላት። እቺ ደግሞ ባለ 6 ተከፋች ዘመናዊ ኪችን ናት ማለት ነው። ኪችን ቶፕ ኪችን እኔ መክተፊያ አዩ። እቺ ደግሞ ቆመ ብለን ሸፍ የምናረግባት ናት ማለት ነው። ወደዚህኛው ስናለፍ እንግዲህ ውብና የምትወዱት አይነት ነው ማለት ነው። ቁም ሳጥን ነው፣ ባለ 3 ነው። ይሄ ደግሞ ሜትር ከ60 ባለ 3 ተከፋች ሆነ ቆንጆ። ከዚህ በላይ ደግሞ የፈለግነውን ነገር ማስቀመጫ ማለት ነው። ኮምፈርት ማስቀመጫ ነው። ኮምፈርት ምናምን ትልልቅ ብርድ ልብስ ምናምን ማስቀመጫ ነው። ልብ በሉ። ይሄም እንደዛው ነው። ይሄ ባለ 4 ተከፋች ነው። ሜትር ከ80 ነው ማለት ነው። ይሄ ደግሞ ሜትር ከ80 ባለ 4 ተከፋች። እዚህ ጋር 3 መደርደሪያ ይኖረዋል። በዚህ 3 መደርደሪያ ይኖረዋል። እዚህ ላይ ደግሞ መሃል ላይ ሱፍ መስቀያ ቀሚሶች ምናምን መሰቃቀያ ማለት ነው። እዚህ ጋር ደግሞ መሳቢያ ትልልቅ መሳቢያ ነው። ካልሲ ይሄ ሁሉንም ነገር መኖሪያ ይሄ እንደዛው ሁለቱ አብሮ የሚከፈት እንደምታዩት ብርድ ልብሶች የፈለግነውን ነገር የምናስቀምጥበት ነው። ያው ዝም ስናለፍ ይሄንኛውም እንደዛው ነው ማለት ነው። ቁም ሳጥን ነው። ይሄም ያው ነው እንደምታዩት በጣም የተዋበ ነው። ምንም መንገር አያስፈልግም። እናንተን ለማሳየት ያክል ነው ውዶቼ። እዩት እንግዲህ እንደዛ ባለ 3 መደርደሪያ እዚህ ላይ ያለው በቃ የፈለግነውን ነገር አጣጥፈን ምንም ቦታ በማይፈጅ መልኩ የምናስቀምጥበት ማለት ነው። ይሄንን ምንም መንገር አያስፈልግም። እናንተ የምታውቁትና የተለመደ ነገር ነው። ግራ የማይገባ እቃ ደግሞ ለኛ ትመከራለች ማለት ነው። እቃችን አይዝረከረክም። የልጆቻችን ጫማ፣ የልጆቻችን ልብሶች ምናምን በቃ ሁሉንም ነገር ክትት አድርጋ የምትይዝ ናት ማለት ነው። እሺ ማሻአላ ተባረካላ ነው። ይሄ አብደላ እዚህ ላይ ነው ያለው። እቺ ደግሞ አልጋ ናት። እቺ አልጋ ናት። አልጋ ማሻአላ ያት እንደምታዋት እንግዲህ እቺ ደግሞ በራስጌያችን ሆና ስልካችንን እዚህ እንቻርጃለን። ስልካችንን አኖራን ቀበልያል የምንጠቀምባት ማለት ነው። ቆንጆ ነው። ይሄ ከዚህ በኩል ሌዘር ነው የምንጠቀመው። ይሄ ሌዘር ነው። ይሄ ደግሞ ውብ ነው። ያው እኔ ተመናግራችሁ እሱ ነው የዚህን ስራ ልምዱም ያለው። ያው ባንደኛው ነው የሚሰራው በነገራችን ላይ እኛ ጋር እና ማሻአላ ነው። ቆንጆ ሳጥን ነው። ይሄው እቺም ያው ናት እንደዛው ማለት ነው። ሁሉንም ነገር ስልካችንን ቻርጅ አድርገን እዚች ማስገባት እንችላለን። እቺም ያው ናት አልጋ። በነገራችን ላይ የዚችን አልጋ አይነት ልባል የዛችን አልጋ አይነት ሰርፕራይዝ የነበር እኔ መጀመሪያ ስመጣ በዚች አልጋ ነው የተቀበለኝ አብደላ። መለስ ብዬ የምነግራችሁ በጣም ውብ ናት አልጋዋ ማለት ነው። እቺም እንደዛው ነው እንደምታዋት እንግዲህ ይሄንን እንትን አላት። ውብ ነገር ተከፍታች ሁለት መሳቢያ አራታል እንትና ሁሉ ላይ ስልክ ምናምን ማስቀመጫ እዚሁ የተለያዩ መጽሐፍ ምናምን ቁርአን መደርደሪያ ማስቀመጫ ይሆናሉ ማለት ነው። ከወዲያ ሁለት አራት ነው የምናስቀምጥበት። ይሄንኛውንም እንደዛው እንዳያችሁት እንግዲህ ይሄ 3 ሰው ቤት እቃ ነው ማለት ነው። ወደ እንትን የሚሄድ እቃ ነው። በጣም የሚያምር ነው። እንግዲህ ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን ደግሞ እጅግ በጣም እናመሰግናለን። ያው ቤተሰቦቻችን ይሄንን እንግዲህ አይታችሁ ለጓደኞቻችሁ ለቤተሰቦቻችሁ የምታዙ ሼር ላይክ አድርጉን። እንደዚሁም ሰብስክራይብ ያው እንደምታዩት ነው። ማሻአላ ነው።
ደግሞ በሌላ ቪዲዮ ሰፋ ባላ እንመጣለን ማለት ነው ኢንሻአላህ ኢንሻአላህ ነው። ሌላዎች እቃ ደግሞ ይዘን እንመጣለን እናንተ የምትወዳቸውና በጣም የምትደሰቱባቸው ማለት ነው። ይሄም አስደሳች ነገር ነው። ይሄ አሁን ተመልከቱ ትልልቅ እቃዎች ማስቀመጫ የሚሆን ይሄ ብዙ ነገር የሚይዝ ነው። እዚህም ስራችንን እንሰራለን። እዚህም ላይ ደግሞ የፈለግነውን ነገር እዚህ አሁን ቢላው ምናምን እናስቀምጣለን። ከዚች ወጥ አድርገን እዚች ቆም ብለን ይሄ ቅመማ ቅመም ማስቀመጫ ይሄ ደግሞ ቅመማ ቅመሞቻችንን ጨዋችንን እዚህ እናደርጋለን ማለት ይሄ አያሻን ብዛር አዱ ማለት كل شيء እኔ ብንሐጣህ የምታዩት ማሻአላ ነው። እንግዲህ ብዙም ያን ያክል እንትን ባልለም ከተደስታ የተነሳ እንዴት እንደምገልጸው አላውቅም። እና አልহামዱሊላህ እናንተ ደግሞ እንደምታበረታቱንም እያበረታታችሁንም ነው። አሁንም ደግሞ ሰብስክራይብ ላይክ ሼር አድርጉልን። ጓደኞቼ እንደምታዩት ነው በጣም የሚያስደስት ሌላዎችም ነገሮች ይዘልቃሉ ኢንሻአላህ። በቀጣይ ቪዲዮ ደግሞ ሌላውን ነገር እናሳያችኋለን። ይሄ ነው ጉዶች የአብደላ ስራ። እንግዲህ አብደላ እኔ ምንም እናቱ በሆነም ታላደንቀው አላልፈም። ሰዎችንም ባለሙያ እያደረገ እሱም ባለሙያ ሆኖ ነው የቆየኝ። ደግሞ በሌላ ቪዲዮ የምናወራውና የምንጫወተው አለ። ወንድሞቹን የሚያበረታታ ነው። ሌላም ሰው በውስጡ ይሄን ያህል ነው ባለላችሁም ብዙ አሉ ማለት ነው። ወይ ለመዱ ራሳቸውን ችለው ደግሞ ነገ ለመንቀሳቀስ የሚሞክሩ አሉ ማለት ነው። እና ማሻአላህ ታትሉ እንዳታልፉ ታታደንቁልኝ። አድናቆታችሁን ደግሞ በኮሜንት አሳውቁኝ። አብደላ እዚህ ድረስ ነው እንግዲህ ስጦታው ታላህ ነው። ያው እንደዛ ነው ማለት ነው። የአረብ ሀገር ውጤቴ እንደዚህ ነው ማለት ነው የኔ እና እናንተንም መክራችሁ ነገሮች ብዙ ነገሮች አሉኝ። ኢንሻአላህ ደግሞ በቀጣይ አንዳንድ ነገር እመክራችኋለሁ። ይሄንን አትለፉት፣ ግዙት። ስትመጡ እናንተን ያስደስታል። ቤት ሰርተን ይሄ ባዶ ቤት ስናገኝ ይሄ ተለለ ቤታችን አይሞቅም በነገራችን ላይ ማለት ነው። ይሄ መኖር አለበት። ቁም ሳጥን፣ ቡፌ እንደዚህ ነገሮች መኖር ግድ ይለናል። ለምን ገንዘባችንን አለበት እናውቀዋለን ማለት ነው። ይሄ በቃ የዘላለም ትውስታችን ነው ይሄ እና ይሄ ትውስታ ነው። ግዙ። በፈለጋችሁ አይነት ይሰራላችኋል። እንግዲህ አብደላ ፀሐይ ላይ ነን ትንሽ እንኳንም ይዞናል እያለ ነው። ሰፋ ባለ ደግሞ እንጫወታለን። መክራችሁ ነገር ቢኖር ግን ይሄንን እንዳታልፉ ማለት ነው። የቤታችን ግርማ ሞገስና ማሞቂያችን ይሄ ነው። ቤታችን ባዶ ነው ስንገባ፣ ግን ይሄ ታላ ልብሳችንን እዚህ አጣጥበን ምንም መሬት ላይ አይወርቅብንም። እዚህ እናደርጋለን። የልብሳችንን ማጠብ ልፋቱ እዚህ ይቀንስልናል ማለት ነው። ልብሳችን ቆሻሻ አይሆንም እና ይሄ ነው የእናንተ እና የኛ። በጣም ነው የምናመሰግነው። በቅርብ ጊዜ እንግዲህ ያው እያያችሁት ነው እዚህ አድረሳችሁና ነገ ደግሞ አበረታታችሁ ሌላ ቦታ እንደምታደርሱን ተስፋ አለን። በጣም ነው የማመሰግነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኛለን።